የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ? ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም። አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ሌሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይመጣል ሌሊት። ሙሽሪኮቹ ቀን ነው የሚያሰቃያቸው፣ ዑመር ሌሊትም ይመጣባቸው ነበር። ዑመር ይሉታል እንደው በአንተ ምክንያት ከጌታዬ ጋር ሌሊት እንኳን መገናኛ ልጣ ይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም። ዑመር ኢብኑ ኸጣብ ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው። ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ። ሱሐባውና ወዴት ነው ያ ዑመር አላቸው። ሙሐመድን ልገላለ። ሱሐባው ደነገጠ። ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው። ይዘን እንዴት አድርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ ማራጭ አለው። እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች። እሷ አንተ ሙሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው። ምን አሉ ዑመር? የኔ እህት ፋጡማ እንግዲያውማ ከቤቴ ነው የምጀምረው አሉ ዑመር። ሱሐባው ትንፋሽ ነው የፈለገው ለነብዩ እስኪነግር ድንገት እንኳን መጥቶ እንዳያጠቃቸው። ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ። ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለውን አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባላ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል። ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር ነው። በትሮ ያስታውቃል የዑመር እጅ ነው። ኢዘን ዑመር ገቡ። በር ገንጥለው ነው የገቡት። በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ። ባልና ሚስት ከቤታቸው ይሄዳሉ። የሚመጣውን ለመቀበል ፊት ለፊት ቆሙ። ሰዒድ ብን ዘይድ ማለት ሚን አልአሸር المبشرين من الجنة ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ። በዑመር እጅ ገብቶ እንዴት ይደናል? ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር። ሚስት አልቻለችም። ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው። ባሌን አትምታ፣ ባሌን አትንካ፣ አንተ ሙሽሪክ ነህ፣ አላህን ፍራ እያለች ስባቸው። ዑመር ደነገጡ። እሱን ተው ወደ እሷ ቆሙ። በእጇ ቁርአን ሙስሐፍ ይዛለች የምትቀራበት። ምንድነው ያሻላት? ቁርአን ስጭኝ አሏት። ነጃሳን አልሰጥህም አለቻቸው። እንዳንተ አይነት ነጃሳ አይነካው ስጭኝ አሏት። አልሰጥህም ያዙና ዑመር ፈለጠ መሐለጥና አንድ ጥፊ ሲያሳርፉባት ወደቀች። በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ። በዚህ ዑመር ያን ሲያዩ ደነገጡ፣ ነቁ ከቁጣቸው። እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት። አሁንም ሙስሐፉን ስጭኝ አሏት። አልሰጥህም አለቻቸው። አንተ ነጃሳ ነህ። ኢዘን እሺ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት። ሂድና ታጠብ አለቻቸው። ይሄን ቁርአን ለመያዝ ኸባብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ። ዑመር ተረጋጉ። መርሐባ ሂደው ተጣጥበው መጡ። ሰጠቻቸው። ጣሃ ማ አንዘልና ኢለይከ አልቁርአን ሊተሽቃ ኢላ ተዝኪረተን ሊመን የኽሻ። ከባድ ነው። ለሁ ሐላዋ ይጣፍጣል፣ ቃሉ ይረብሻል፣ ውስጥን ያናግራል። ዑመር አልቻሉ። هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም። ይሄ ፍጹም የሰው ንግግር አይደለም። ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ አሉ። ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም። ማን ነው ያለበትን የሚያሳየኝ አሉ። ኸባብ ብን ዓረት ከዚህ በኋላ የመጣ ይምጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ። እኔ ያሳያለሁ ዑመር አሉት። መርሐባ አለ ኸባብ ብን ዓረት። ወደ ዳር አልዓርቀምና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ። ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልመዋል። ከዛ በፊት አሰዱላህ በጀግንነት ሐምዛና ዑመር አይወዳደሩም። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهዳ የአላህ አንበሳ የተባለው እሱ ናቸው። ሐምዛ ማንንም አይወዳደራቸው። ዑመር መጣ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ፣ ይሄ ፋጅር ሰው መጣ፣ ሰይፍ ይዞ ነው የመጣው፣ ኸይር ይዞ አልመጣም። በአላህ ይሁን ቦታ አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ። ነብዩ ሰለላሁ ዐለይሂ ወሰለም ተው አሉት። አንተ አይደለህ ምን ነኝ አሉት።
ዑመርን ለኔ ተውልኝ እኔ ራሱ በቋንቋው አናግረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመርን ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حز حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ተከተላለ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድ ረሱላላህ